ሰላም ዩቲዩብ እንዴት ናችሁ? ዛሬ እንግዲህ በቤላ ብሎግ ከቡቻ ጋር አዳማ ተገኝተናል። አዳማ የት ነን? መስቀል ክትፎ መስቀል ክትፎ ዛሬ ጾም ነው፣ ግን የፍስክን የሚያስንቅ ጸዴ ምግብ አላቸው ማለት ነው። የፍስኩን ጾም ሲፈታ እናሳያቸዋለን። ዛሬ የጾሙን ነው የምናሳያቸው። ያበደ ምግብ ነው ያላቸው። የጾም ምግብ ቆጮ በጎመን ማለት ነው። ስጋን ያስንቃል፣ ስጋን ያስንቃል ነው የምንላችሁ። ዛሬ መስቀል ክትፎ እናሳያቸዋለን። አዳማንም ዞር እናረጋቸዋለን። ከቡቻ ጋር ዛሬ ነው የመጣነው እንግዲህ አዳማ ላይ የትዝታው ፈረስ የትዝታው ጋሪ ሰፈሬ መልሰኝ አዳማ ናፈቀኝ ናዝሬት ታወሰኝ ትዘረኝ የትዝታው ፈረስ የትዝታው ጋሪ ሰፈሬ መልሰኝ። ቤቱ ደግሞ እንዴት እንደሚያምር ታዩታላችሁ ማለት ነው። ገና ስገቡ እዚህ ጋር ሙቀጫ አለ። እንግዲህ ሙቀጫችን እንወጣለን። ምንድነው እሱ ጀበና ምን እንደሚያክል ምን ይሄ ነው? አንተ ምን ያክላል? ጀበናውን አይታችሁታል? ቅመም እዚህ ጋር ሙቀጫ እቺ ቅመም መስሪያ ምናምን እቺ እንዴት ነው የሚያምረው ቤቱ! እግዚአብሔር ቤቱን አይታችሁታ? አሳያቸው በእናትህ እንዴት እንደሚያምር። ፍቅርን ያሳያል። ይሄኛው እዚህ ጋር ፍቅርን ነው የሚያሳየው። ወንድና ሴት ናቸው። ፍቅር ይባላል። ፍቅር ይባላሉ። የቱ ጋር ነው የምንቀመጠው? አንተ እንስሳት እዚያ እንደ ያለው ትናንትና እዛ ጋር ነበረ ሶፋ ላይ የተቀመጥነው። የንጉሳውያን መቀመጫ ነው። እዚህ ነው። ይሄ አሪፍ ነው። ብርሃን አለው እዚህ ጋር ያበደ ነው። እግዚአብሔር እንዳልኳችሁ ነው። ቅድም ስንገባ ቤቱን አይታችሁታል። እንግዲህ የጸዴ ቦታ ነው የተቀመጥነው። ትናንትና እዛ ጋር ነበር የንጉሳውያኑ ጋር ነበር የተቀመጥነው። ትናንትና የቀመስናቸው የጾም ምግቦች አሉ። ጎመን ክትፎ አለ፣ ሽሮ አለ፣ አትክልት አለ፣ ምናምን ሰላጣ ያለው ነው። ዛሬ ደግሞ ቤት ውስጥ ያሉትን የጾም ምግቦች እንዳለ ነው እናሳያችሁ ያለ ነው። ትናንትና ቀምሰነው ያበደ ምግብ ስለነበረ ነው ዛሬ ቪዲዮን የምንቀርጽላችሁ። ከአዲስ አበባ የምትመጡ ከሌላ ሀገር የምትመጡ አዳማም ያላችሁ ሰዎች እዚህ ቤት መታችሁ መቅመስ አለባችሁ። ማርያም ቀመስ ጾም ላይ አሁን ምግብ ቤት አለ የት ነው የምንበላው ካላችሁ ምትከልክቱ እግዚአብሔር እሱ ግዴታ ነው እዚህ መቅመስ ያለባችሁ። ኦነስትሊ ነው ሪቪው እያደረግን ያለው እግዚአብሔር ነው። ትናንትና ያዳማ ሸገር አንተ ሸገር ገበታ ራሱ አታቀርብም እንዴ ምግብ? እናቴ እዚህ መተቀመሰ እግዚአብሔር በጣም አሪፍ ነው። ስለዚህ አዲስ አበባ ያሉትንም ኮንተንት ክሬተሮች እዚህ ነው እናቀምሱ ኮንታክት አድርጉን፣ እንጋብዛቸዋለን። አምጥተን በእኛ ወጪ ነው ችግር የለም በራስህ። ስለዚህ ያለነው አዳማ ነው። መስቀል ክትፎ የት ነው ካላችሁ አድራሻውን ምንድነው? ናፊያር ትምህርት ቤት ፊት ለፊት በራብ ነው የገደለኝ ጭራሽ ማለት ነው። ምግቡ ጥፍሬ መብላት ጀመርኩ ጭራሽ የትናንትናውን እያሰብን ማለት ነው። ምግቡን እየጠበቅን ጭራሽ ራብን ማለት ነው። እኔ ጥፍሬን እየበላሁ እኔ ምራቄ በዛ ጭራሽ የትናንትናው እዴ ያው መጣልን በራብ ገላችሁ። አንተ የባል ልብሶ ሲያምር ሽምግልና አትፈልጊም? ያቸው እነሱ የቤቱ ዌተሮች ራሱ እንዴት እንደሚያማምሩ ይኸው። እንግዲህ ምግቡ መጣ። ይሄ የንጉሳውያን ጋይስ እንግዲህ ምግባችን ደርሷል። ምግባችን ይሄንን ይመስላል። እዚህ ጋር በየአይነት አለ፣ የሀገር አይነት አለው። እዚህ ጋር ደግሞ ትናንትና ጭራሽ በጣም የወደድነው ቆይ እዚህ ጋር ቆጮ ለመጀመሪያው ጊዜ ነው ነገራችን ላይ የበላው። በጣም እኔም ቆጮ ለመጀመሪያ ጊዜ ነው። በጣም ነው የሚጣፍጠው።
ሶ እንግዲህ ምግቡ ይሄንን ይመስላል። በኋላ ዱቄት ሆኖ ሳህን ብቻ ሆኖ ነው የምታገኙት። ለሁለት እንዴት ጨርሱታል ብላችሁ አስባችሁ ከሆነ እናሳያችኋለን። መታችሁ ስቀምሱት ነው የምታውቁት። እናንተ ራሱ ሳታውቁት ነው የምትበሉት። ሶ አሁን ይሄን በላለሁ፣ ይሄንን በላለሁ፣ ይሄንን በላለሁ፣ ይሄንን በላለሁ፣ አንተንም በላለሁ፣ አንተንም በላለሁ፣ አንተንም በላለሁ፣ አንተንም በላለሁ። ጋይስ እንግዲህ ቅድም እንደነገርኳችሁ ቆጮ ለመጀመሪያ ጊዜ ነው ትናንትና የበላሁት። ይሄን ቆጮ ማለት ነው መታችሁ በዚህ ጎመን ቀመሱት። ስጋ በሉም ከዚህ በኋላ ቆጮ ከዛ ተጋቢ ነው ምናምን ያለው እንደዚህ ተጋቢ ነው። እግዚአብሔር ይሄ አበደ ምግብ ነው። መጣችሁ ቀመሱት። ያለነው መስቀል ክትፎ ነው። አዳማ መስቀል ክትፎ ከናፊያር ትምህርት ቤት ፊት ለፊት መጣችሁ ይሄ ምግብ እዘዙና ማለት ነው። ካልተመቻችሁ እኔ ከፍላለሁ። እቺ እንደዚህ ከነ ነው አምናረጋት። ይሄ ግን እንደዚሁ ብንበለው ነበር ደስ የሚለው ጎመኑ እዚሁ ላይ ቁጭ ብሎ ማለት እና ተመልሰው እኔ ይሄንን ጎመን በጣም ነው የወደድኩት። እግዚአብሔር ካሜራማን ላቅምስ ና ያቺን ጎመን እኔ ደግሞ እዚህ ነው ጉስ ይሄኛው ምንድነው? ሱፍ ጋይስ እንግዲህ እንደምታዩት በጣም ጓጉተን ነበረ። ቡቻ እያሯሯጠው ነው ማለት ነው። ጭራሽ ምግቡ መበላት ያለበት የነበረው ከነክብሩ ነው ከነቃው ማለት ነው። ቡቻ ገለባበጠው እንዴ ቶሎ እንብላብኝ ነው ቸኮለ ማለት ነው። ትናንትና መቅመሱ ነው እንደዚህ ያስቸኮለው። ሆዱ ጮኸ። ሶ ጋይስ ይሄንን ይመስላል እንግዲህ ሶ እየተለባለብነው ነው እኛ ጋይስ። ኮሜንት ላይ ብዙ ላይክ ያገኘ ሰው ኮሜንት ጻፉ። ኮሜንት ላይ ብዙ ላይክ ያገኘ ሰው ምሳ ጋብዘዋለሁ እዚህ ቤት። ኧረ እባክህ እኔ አደርጋለሁ። እግዚአብሔር በጣም አሪፍ ሀሳብ ጊቫዌ ያለኝ ኮሜንት ሴክሽን ላይ ኮሜንታችሁ ብዙ ላይክ ያለውን ሰው እዚህ ቤት ምሳ ጋብዘዋለሁ። የፈለገው ምግብ ጋይስ እንግዲህ የቅድሙን ምግብ ጎመኗን ሽሮዋን አጣጥመናት ወደ በየአይነት መተናል። ያቺን በሰከንድ ነው የጨረስናት። ልጅ ወንድ ልጅ አይደለም ምን ሆናለሁ ጋይስ እንግዲህ በየአይነቱ እንደምታዩት የአገር አይነት ነው ያለው። ያምራል። አዎ ኢየሱስ በቀደም ቡቻ ከአሜሪካ ከአውሮፓና ከኢትዮጵያ እዚህ ነበር መስራት የነበረብኝ። እዚህ ነበር መስራት የነበረብኝ ማርያም ከአሜሪካን ጋር መወዳደር የነበረበት ይሄ ነበር። የቡቻ ቻናል ላይ ሄዳችሁ ይዩት ቪዲዮን። የኢትዮጵያ በየአይነት የአሜሪካ በየአይነትና የሮማኒያ በየአይነት ነበር ያወዳደረው። የትኛው አሸነፈ? የኢትዮጵያ አሸንፏል። ይሄ ደግሞ ጭራሽ ቪዲዮን አይታችሁ ተመለሱና ይሄኛውን ደግሞ ታዩታላችሁ ማለት ነው። ከዛ ራሳችሁ ሬት አድርጉት። በጣም አሪፍ አለ በየአይነት እኔ ስንጎዳለሁ ነው አባ እንደምታዩት እቺን ሴት አርገናታል። እቺኛዋ ደግሞ እቺ ማልቃለች። ምንድነው እዚህ ጋር ሩዝ እዚህ ጋር መኮረኒ የቀረው ማለት እና አንድ ስንግ ነው የቀረን። የሚገርም ምግብ ነበረ። መታችሁ ሞክሩት፣ በጣም ተወዱታላችሁ። ይሄ ማስታወቂያ ምናምን አይደለም የሰራነው። ትናንትና ቀምሰነው በጣም ስለወደድ ነው ሪቪው እናድርገው ብለን የሰራነው። ከዚህ በፊት የቡቻ ቻናል ላይ ገብታችሁ ይዩት። የምግብ ከኢትዮጵያ ከአሜሪካና ከየት ነበር ከሮማኒያ በየአይነት አወዳድሮ ነበረ። ሌላ ቦታ ነበር የተጠቀምነው። ይሄኛውን ትናንትና ሞክረነው በጣም ያበደ ነበር። 10 ከ10 ስለዚህ ድጋሚ በቪዲዮን ሞክረው ብለን ነው ተመልሰን የመጣ ነው። ተመልሰንም ስንመጣ ያበደ ነበር። ያበደ ነው ማርያም። መስቀል ክትፎ ይመቻችሁ። ይችላል። ይሄ ምግብ ካልተነሳ ልንፈነዳ ነው። ይነሳ። ቀጣይ ኧረ እናጣሽልን። ቀጣይ ምንድነው? ቡና በልተናል፣ ጠጥተናል፣ ተመችቶናል። ከምሳ በኋላ ቡና ግድ ነው። ግድ ነው። ቡና ግድ ነው። ትናንትና ያበደ ቡና ጠጥተናል። እጣኗን ጨስ አድርጎ ምናምን የቡና ስፓት ደግሞ ለብቻ አለችው ማለት ነው። ቡና እንጠጣው። በቃ ወደ ቡና ጋይስ ሌትስ ጎ። ወዳችን ተቆዝሯል። 6 ፓክ ነበረን። ወዳችን አሁን ተቆርዘ። እኔ ቀበቶኝ ፈትቼን እየበላሁት እግዚአብሔር። ጋይስ ወደ ቡናው እዚያ
ሰላም ነው? እንዴት ነው? ሰላም እንዴት ነሽ? ጋይስ እንግዲህ አሁን ቡና ቦታ ነው የምንገኘው። ያበደ ቡና ትናንትና ጠጥተናል። ዛሬ እንደግማታለን። ከምሳ በኋላ ቡና ግድ ነው ጋይስ። ያበደ ቡና በቆንጆ ልጅ። አዎ የት ነው ሀገርሽ? በእናትሽ የት ነው ሀገርሽ? አግብተሻል? አላገባችም። በቃ ሽማግሌ ትልቃል። አሁን ልካለ እጣኗ ራሱ እግዚአብሔር እጣኗ ራሱ ደስ ስትል እኔ ያለ ስኳር ነው የምጠጣው። ነው እንዴ? ሱሰኛ ነህ? ያለ ስኳር ነው የምጠጣው። እኔ ሱሰኛ ነሽ? ያለ ስኳር ነው የምጠጣው። ያለ ስኳር ነው የምጠጣው። እናውቃለን። ሰማን እኮ ለማን እያወራ? እሺ በጣም ሽማግሌ ሊልክ አሁን ለአንተ ፈልገህ ነው። ብቻ ሽማግሌ ሊልክ ነው። እኔ መስመሩን እንትን አልኩልህ። ለአንተ ፈልገህ ነው። በግልጽ ነገር ካሜራማን እያስቸገረን ነው በጣም። ዋው ያበደ ቡና ያበደ ነው። ከምሳ በኋላ ቡና ግድ ነው። ምሳ እኛ ደግሞ በጣም ግብ ብለን ስለበላን ጭራሽ አንተ በጣም ይኸው ነቃው እኮ ቅድም ፈዝዤ ነበር። በስመ አብ እንዴት ነው አምራለሁ። ጸዴ ምሳ ትበላለህ፣ እዚህ ጸዴ ቡና ትጠጣለህ። ዳይ ወደ ስራ ጋይስ። እንግዲህ ያበደ ምሳ በልተናል፣ ጠግበናል። ቡናችንን ቆንጆ ቡና ጠጥተናል። አሁን በጾም ስለሆነ የጾም ምግብ ነው የሞከረንላችሁ። ፍስክ ምግብ እናሳያችኋለን። እኛም ጓጉተናል እስኪደርስ በጣም እስከዛ እስክንደርስ ቻው በቃ ጋይስ። እንግዲህ በጾም ፍቺ እንገናኛለን። አሁን የጾሙ ይሄን የሚመስለው ይሄን ቤት በፍስክ ምግብ እንደግመዋለን እንመለሳለን። የጾሙ አሪፍ ነው። እዛም ደግሞ የፍስጉን ደግሞ ቼክ እናደርጋለን፣ እንነግራችኋለን። ጠብቁን። እስካሁን አብራችሁ ስለነበራችሁ እናመሰግናለን። ቻናሉን ሰብስክራይብ አድርጉለት። የአቤል ቻናል አዲስ ነው ቢሆንም ሁላችሁም ሰብስክራይብ አድርጉና 10,000 መግባት አለበት ጋይስ ፕሊዝ። 10,000 አስገቡት። ከዛ እኔ ጊቫ